አንተ ነህ ቅርታ ታስለኝ ራሽ መታኝ ነኝ አንተ ነህ ቅርታ ታስለኝ አንተ ነህ ቅርታ ታስለኝ ቆይ እጄ ሰብራ ኦይ በቃ እንደዚህ ከሆነ ይቅር በቃ ና ሰላም አለይኩም አልኩ በስድብ መለሳችሁልኝ ምን ረፈልጉት السلام عليكم ورحمة الله وبركاته كم جرتن هردت الدعوة وتكينا بك جرتن نجيس وجين هجراتو جتة أرى كواكيا ديفيد في جرات شولا ما بودجرو نما وليني كتارو كابني شولا ديوتنا فيديو channel رتوان قد يسار جتني جرت جت شولا يروح عندك إيش ما يفارق ده من تينا مولس يدقي بيك إيش وانتيادو أمير وما يسنجل شنا جدو سينه ذاك كم تدوبت تمام نانجلي تنين إنما بالبلي جروبي كوبي فتين نوامه ثاك كسانة تها جروبي نتوماني وربادي جولين جرو وجين يسنجر جارة واللولي توري أدانو كباني جرو أممو موبين هنگا بكا منا فرنيشراتيت بكا سوقاتي تدوفي توري شولا بكا جورا كي هنگا تدوفي ندوبي ستوري أني واللو لاف دوفي سي إسالي نموتان أرجيو جراتان channel إسات رجع ديفامه فيديو رابط دوفي شولا إني ديفام غافتشوف فيديو رابط دوفي موبين ديفام نغافتي أوان نونجل شنو كيس سجلة غريان كي نامير لي وان إنتان كيس جارتي نما أصونيكان رامبوين أمرتي تكاي تشوف يوكاني موس جار داسي فودي غافتشون وعليك السلام بتشانا دي بتو وزاري بتشانا أوكي من لو بتشا متى ያው ሶ ሲበዛ ጥሩ አይደለም ብዬ ነው እዛም ማንንም ሰው የለም ብለውኛል ሶ ያው አንተም እሺ ብለኸኝ ስለመጣ ከልብ አመሰግናለሁ ችግር የለውም ብቻ ያው እኔ የምፈልገው እንደነገርኩ ነው በጸብ ምንም የሚፈታ ነገር የለም ታውቀዋለህ አንተም ሶ በመነጋገር ነው ለመነጋገር ደግሞ ዝግጁ ስለሆንክ እኔ አመሰግናለሁ ስለዚህ እዛ እንሄድና ያለውን ነገር በተነጋግረን ሁሉም ነገር የሆነ ሰው ቢሳሳት የሆነ ሰው ልክ ነው የሆነ ሰው ልክ ቢሆን እንዲናትና እንደዛ አስቤያለሁና ኦኬ በቃ ችግር የለውም እሺ እንዲዳውን እሺ ግባና እንሄዳለን ይቅርታ ብቻ ሲሄድ እኔ ገብቼ ልምጣ አናግራቸው ምናምን ሱመያ ስታይ እንዳሸሽ ችግር የለውም አይ መጀመሪያ ስለ መጀመሪያ ሷን ለምን አንተም ይቅርታ መጠየቅ አለብህ እኮ ሲያጠፋው ነገር ነው ምናምን ሷን እንዴት ነው የሚያጠፋው እኮስ ምን አጠፋ ምን አገባው እሱ ይመለከተዋል ለምን አይመለከተኝም እሱ ለምን አይመለከተው አዳል ታስታርቀን የመጣው ወይስ ጨራሽ እኮ እና እንደዚህ ኮናችሁ ለምንድን ነው የሚያመጣው ፈርቶ ውጪ ነው ያለው እንደዚህ ከሆነ አይመጣ አይገባ ለምን ውጪ የት ነው ውጪ ካለ ያወራው ውጪ እሺ እሷን እንዲያወራ ነው የማይገባው ና ግባ እሷን እንዲያወራ ነው የምትፈልገው እኔ ይቅርታ እንዲጠይቃት ነው የምፈልገው ስለዚህ አንተ ግባ በቃ ሂድ ይቅርታ ጠይቃት እንዴ እኔ ባለሁበት እንደዚህ የደበደባት እኔ ባልኖር ቀጥቅጠው ሊገላት እኮ ነው ልጅ አንተ ለሴት አታዝንም እንዴ ስለዚህ ይምጣና አይ እንደዛ ከሆነ ሂድ ነው ማለት አይ መታ እንዴ ሳትር ኖ እንደዚህ ሳትረጋጉ እንዴት ነው እንዴ ይቅርታ መጠየቅ አለበት ይቅርታ ጠይቃት ምናምን እያልሽው ነው ታዲያ ይቅርታ የሚጠይቀው ለምን እንደዚህ ያስገድድ ራሱ ፈልጎ ካልሆነ ምን እንዴ እንድታወሩ ነው ታርቃችሁ እንድትሄዱ ነው እኮ ሲጀመር እሱ አይደለም የመጣው እኔ ነኝ ያመጣሁት አለምነው ማለት አዎ በሰላማዊ መንገድ ጨርሱ ብዬ እንጂ ማጣቱ መልካም ነገር ነው እንድታስታርቀን የፈለከው አይደለ ስለዚህ የሚመጣው እሷ ላስከብራት ኖ አይ እንደዚህ የጻን ስራማ ማንንም እንዲሰራ አልፈልግም የልጆቹን እናት እንደዚህ አርግቷታል የልጆቹን እናት እግሩን አንስቶባታል እዚህ ጋር ሁላችሁም የጻናት አስተሳሰብ ነው እያሰባችሁ ያላችሁት እሺ እኔ ትልቅ ሰው ሐሳብ ባላስብ አላመጣውም እኔ ይቅርታ ጠይቁ እኮ እያልኩሽ አይደል መቼ አልኩሽ ሱመያ እኔ ይቅርታ ጠይቁ አይደለም እያልኩሽ እኔ ስለሱ ምንም ማውቀው ነገር የለም እኔ እኮ አሁን እቺ ልጅ አሁን ማለት እንደዚህ አርግቷት እንደዚህ አቁስሏት ልጅ ያላት ልጅ ሁለት ልጅ ያላት ብቻ የምታሳድግ ሴት እንደዚህ እጇ ተሰብሮ ይቅርታ ካልጠየቃት ለምን ይመጣል ታዲያ ስሜቱ አልገባ ስለዚህ ይምጣ በቃ ይምጣ አውርታዋል አንተ እሱን ምን ተነክሳል ሰላምታ አይቀርም ከለከፈው ልምጣ የራሴ ከንፈር ነው የሚመለከተው እኮ የለም ሰላምታ ይቀርማል በአንተ ቤት ሰላም ወርደው የኛ ሰላምታ አሰላሙ አለይኩም ወአለይኩም ሰላም በሉ ሙስሊም ኮች ሰላም ተባባሉ መጀመሪያ
ምን ይቅርታ ይሏል ብለህ አንተ ያመጣኝ ቆይማ መጀመሪያ እንደዛ ነበር የመሰለኝ። አሁንም ቢሆን እጄ ሰብራ በቃ እንደዚህ ከሆነ ይቅር በቃ ና ምን ይቅርታ ጠይቃትና ከዚህ በኋላ አላስፈራራሽም። እንደዚህ ተባብለን አልነበረማ። ተነጋግራችሁ እንድትተው ሰላም አለይኩም አልኩ። በስድብ መለሳችሁልኝ። ምን ረፈልጉት? ልበላ እንደፈለኩ ልበላ። አውራ እንደው እዚህ ጋር ለምን ተወሩ? ሚስት ነች። እሺ ሚስቴ ነች። ቆይ ኒካ ለምን ኒካ አለኝ። አልፈቷትም። አጠገቧ እንዳላይ ኒካዋን ደግሞ አውርድላት። እሷ ሳትፈልግ አንተ አይደለም የምታስወርደኝ። እኔ ሚስቴ ነች። አንተ አታስወርደኝም። ኒካ አውርድ ስትል አንተ ማንም አያስወርደኝም። እኔ ኒካ እስካላ ድረስ ወንድ አጠገቧ እንዳላይ። እሺ ኒካዋን አውርድላትና እቺ ልጅ ፍታትና እሷም የራሷን አንተ የራስን ህይወት እየኖርክ ነው። እሷም የራሷን ህይወት ነው። አንተ የራስን ህይወት እየኖርክ እሷ የራሷን ህይወት አትኖር ማለት ይሄ የራስ ወዳድነት። አንተ ለምን በባለትዳር ማለት ትገባለህ? ባለትዳር አይደል? እሷ ከፈታች 2 ዓመት ሆኗል። አልፈታችም። መፋታቷን አይታ የፍች ወረቀት አሳይ። 2 ዓመት አላግኛት። እሱ አንተ ነው የመለከት። አንድ ብር ልከህላታል። ልጆቹን አንድ ዳይፐር አንተ በማል ይገባ ታጨብጨብ። ዳይፐር ገዝተህላችኋል ወይ? እንግዲህ እኔ የመጣሁት ለጸብ አይደለም። እኔም የጠራሁህ ለጸብ አይደለም። ይቅርታ ይሏል አጥፍቷል ብሎ ነው ያመጣኝ። እሱ አይደለ እሱ ነው ያመጣኝ። እሺ አይደለ እናንተ ሌላ ችግር ውስጥ ነው ያላችሁት። ትርፉ ነው የምትወሩት። ትርፉ ነው። አይ መነጋገር እንፈልጋለን ስላላችሁኝ አይደለ? አዎ አሁን የምትፈልጊውን ነገር ተናገሪ። አንቺ በቃ አንተ አይመለከትም። በማላችን አትግባ። አይ በማላችን አልገባም። አንተ በማላችን አትግባ። በማላችን አትግባ። አይመለከታችሁም። ሚስቴ ነች። ኒካ እስካለኝ ድረስ የፈለኩት ማድረግ መፍታለሁ። በማላችን ማንም መግባት ይመፍታል። መፍትሄ ነች እንዴ? ከስለ ሚስቴ እናንተ ምን ከድርጅት ያመጣኝ ራይድ አንተም ደግሞ አዳምጣት። እሺ ዝም ብለህ አንቺም ይኸውልሽ ማስታረቅ ፈልጊ ወይስ ጸብ ነው ፈልጉት? ምንድነው ጸብ ምን ፈልገው? በቃ ማስታረቅ ከፈለግሽ ሰላም የምትፈልጊ ከሆነ እኔ የማትፈልገኝ ከሆነ ትንገረኝና በቃ ስሚ ተነግሪኝና እኔ የማትፈልጊኝ ከሆነ ንገሪኝ። ልጆቼን ከሰጠሽኝ በኋላ ፈታሻለሁ። የምትፈልጊ ከሆነ ልጆቼን ከሰጠሽኝ በኋላ ልጆቼን ሳትሰጪኝ ምንም አይነት ፍቺም የለም። ወንድ አጠገብሽ እንዳይደርስ። በቃ አይ ይሄ ነገር በእንደዚህ አይነት መንገድ የሚፈታ አይመስለኝም። ስለዚህ 2 ዓመት ሙሉ እቺ ልጅ ስትሆን እቺ ልጅ 2 ልጆች ታሳድግ 2 ዓመት ሙሉ የት ነበር? እሱ ብቻ መልስ። 2 ዓመት በሙሉ እየፈለግኩ ነበር። አንተ ዛሬ እንድታገኘኝ 2 ዓመት ሙሉ ዛሬ እንድታገኘኝ እድሜ ለቤቴ አመጣች። ተው እንጂ ያለሽበት አሁን የለም። አዲስ አበባ ሲሄድ የሆነ ቦታ ከቤት ስወጣ ታገኘኛለህ፣ ግን ቤቴ ማግኘት አቃተህ። ተው እንጂ በቃ ዛሬ አገኘሁሽ። አሁን አገኘሁሽ። አይ በቃ ለዚህ ነው የጠራኝ። ኖ ለዚህ አልነበረም። በቃ ይቅርታ ይል ብለህ ነበር የጠራኝ አይደለ? አይበለኝ፣ ችግር የለውም። እኔ ከእሱ ጋር ታረኩም አልታረኩም ምንም ችግር የለውም። እኔ ስጠራኝ እሷን ግን ይኸውልሽ ሽምግልና ተልካል አይደለ? እንዳልኩ የምታደርግልኝ ከሆነ ሌላ ነገር አልፈልግም። ማንም ከሚስቴ አጠገብ እስከፈታት ድረስ ወንድ አጠገቧን ድረስ አልፈልግም። አንድ በል። ሁለተኛ ማግባት የምፈልግ ከሆነ መጀመሪያ ልጆቼን ትስጠኝ። ልጆቼን ከሰጠሽኝ በኋላ መፍትሽ ነው። እኔ አልከለከልሽም። ለዚህ ከሆነ የጠራችሁኝ ያው ሰምታል አይደል? እዚህ ድረስ ያመጣኝ ነው ማለት ነው። ሰምታኩ ይቅርታ ለመጠየቅ አንተ ይቅርታ ታስለኝ ራሽ መታኝ አንተ ይቅርታ ታስለኝ አንተ ይቅርታ ታስለኝ ቆይ